ዋው በጣም ነው የሚያምረው። አመሉ ነው ብነው እንጂ የምንቃወመው አገሪቱማ የምር እያደገች ነው ብለህ እንዳታልፍ ወንድም አለም። አብረህ እንደ ልጅ እንዳታስብ። ይህ የህዝብን ጥያቄ የመለሰ ኑሮን ያቀለለ ልማት አይደለም። ይህ አገር ያደገች ለማስመሰል የፖለቲካ ገጽታ ግንባታ ፕሮጀክት ነው። ይህ ሐይቅና ፓርክ ያንተ አይደለም፣ በብድር ነው የተሰራው። 58.4 ቢሊዮን ዶላር ብድር አለባት ሀገሪቷ። ወደ ኢትዮጵያ ከመነዘርከው 9 ትሪሊየን ብር ነው። ይህ ብር ጠቅላላ የሀገሪቱ የ4 ዓመት በጀት ነው። አስበው፣ አንተ የ4 ዓመት ደሞዝህን ተበድረህ ስትዘንጥ ማለት ነው። ሐይቁ፣ ፓርኩ፣ ኮሪደሩ ያምራል አይካድም። ግን የሀገሪቱ የኢንዱስትሪና የቴክኖሎጂ ዘርፍ ከወደቀበት አንድ ሳንቲም ከፍ አላለም። አሁንም እንደ ሕፃን ዳዴ የሚሉ ፋብሪካዎች በዶላርና የጥሬ ዕቃ አቅርቦት እጥረት ምክንያት ካላቸው አቅም 30% ብቻ ነው እያመረቱ ያሉት። አሁንም ሀገሪቱ በገቢ ምርቶች ላይ ጥገኛ ናት። ይህ ሐይቅና ፓርክ የዛሬ 5 ዓመት ሳሩ ደርቆ ውሃው ነጥፎ አሁን በምታየው ልክ አይን አይስብም። የብድሩ ብር ግን 5 ዓመት ወለዱ አብጦ እዳው ተቆልሎ ያበደረ ካፕታም ሀገር ወይ ብር የመለስ ወይ አየር መንገድን ወይ ቴሌ ወይ ሰፊ እርሻ መሬት ወይ ማዕድንን ስጠኝ ብሎ አይኑን አፍጦ ይመጣልሃል። እስኪ ሰልፊ ከተነሳበት በኋላ ስልክ ላይ ዴፕት ትራፕ ወይንም የዕዳ ወጥመድ ዲፕሎማሲና የካፒታል መባከን ወይም ካፒታል ሚስአሎኬሽን ስለሚሉ ሀሳቦች ጉግል አድርግና የምዕራባውያንንና የዚህን መንግስት አካሄድ ለማየት ሞክር። ውሃ እያሳሳቀ ይወስዳል። በፖለቲካውም በኑሯችንም እየቀለድን የጭንቅ ወጥመድ ውስጥ ለመግባት እያዘገምን ነው። ኧረ እንንቃ።